ሰላም ፋሚሊ እንዴት ናችሁ? በአዲስ ቪዲዮ ተገናኝተናል። በአለፈው ቪዲዮ ላይ እንዴት አድርገን የጠፋብንን የፖፕ አካውንት መመለስ እንችላለን በሚል ቪዲዮ ነበር። አካውንታችንን ከመለስን በኋላ ደግሞ እነዚህን ስቴፖች በመጠቀም ስልክ ቁጥርና ኢሜይል አስገብተን አካውንታችንን ሴኩር እናደርጋለን። በደንብ ካሁን በኋላ እንኳን ቢጠፋብን ስልክ ቁጥርና ኢሜይል አድሬስ በመጠቀም በቀላሉ መመለስ እንድንችል ይረዱናል። ስለዚህ ወደ ፖፕ ገብተን ስልክ ቁጥርና ኢሜይል ባይንድ እናደርጋለን። ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። እንደተለመደው ወደ ፕሮፋይላችን አምፖሏ ምልክት ጋር ከገባን በኋላ ወደ ታች ዝቅ እናደርገዋለን። ሴቲንግ እንገባለን። ሴቲንግ ጋር እንደምታዩት ሴኩሪቲ ሌቭል ላው ነው። ሴኩሪቲ ሌቭል እንገባለን። ከገባን በኋላ እኔ በኢሜይል አድሬስ ላሳያችሁ። ኢሜይል አድሬስ የሚለውን እነካዋለሁ። እዚህ ጋር ዩዘር ኔሜን አስገባለሁ። ዜን ኔክስት እለዋለሁ። ከዛ ካፕቻ ይመጣል። ሮቦት አለመሆናችንን ማረጋገጫ ካፕቻው መጥቶልናል። እዚህ ጋር ቀስቷን ወደ ቀኝ በኩል ድረግ በማድረግ ቬሪፋይ እናደርጋለን። ላይክ እንደምታዩት ቀስቷን ስስባት ፒክቸሯ ማብራት ትጓዛለች። ዘይን በመቀጠል ወደ ኢሜይል አድሬሳችን ኮድ ይላክልናል። ቬሪፊኬሽን ኮድ እሱ የሚላክልን ኮድ እዚህ ጋር እንሞላለን ማለት ነው። ቬሪፊኬሽን ኮድ እንደምታዩት ሪፍሬሽ ላድርገውና 022526 ገብቷል። 022556 022526 ኔክስት እንለዋለን። ባይንድ ሰክሰስፉል ይለናል። ባይንድ ሰክሰስፉል። በመቀጠል ፎን ነምበር እዚህ ጋር በአሁኑ መንገድ ባይንድ እናደርጋለን። ከላይ ፓስወርድ ሞዲፊኬሽን ላሳያችሁ። ፓስወርድ ሞዲፊኬሽን እዚህ ጋር ስትሮንግ የሆነ ላይክ እዚህ ሲምቦል ሌተሮችን ሃሽታጎችን ምናምን ነገር ካፒታል ሌተር ስሞል ሌተር በመጠቀም ስትሮንግ የሆነ ፓስወርድ ስጡት። ስትሮንግ የሆነ ፓስወርድ ታችኛው ላይም ፓስወርዱን አዲሱን ፓስወርድ ትደግሙትና የአይን ምልክቷን ነክታችሁ ያስገባችሁት ፓስወርድ ትክክል መሆኑን ቼክ አደረጋችሁ በኋላ ሴቭ ትሉታላችሁ። አካውንት ሌቭል ሚዲየም፣ አሁን ሚዲየም ላይ ደርሰናል። አሁን ወደ ግሪን ደግሞ እንዲበራ ፎን ነምበር ባይንድ እናደርጋለን። ስልክ ቁጥር እንሞላለን። ኔክስት እንለዋለን። ዜን እንደቅድሙ ካፕቻዋን ቬሪፋይ እናደርጋለን። ታች ባለችው ቀስት ድረግ በማድረግ ፒክቸሯን እናስተካክላታለን። ፒክቸሯን ላይክ እንደቅድሙ አስተካክለን ስንጨርስ በዋትስአፕ ኮድ ይልክልናል። ዋትስአፕ ከሌለን ደግሞ ለ2 ሰከንድ ደቂቃው እንዳለቀ ሪሴንድ ኤስኤምኤስ የሚለውን ነክተን በኖርማል ሜሴጅ ኮድ ይላክልናል። ዋትስአፕ ስላለኝ ወደ ዋትስአፕ ልግባ። ዋትስአፕ እዚህ ጋር ይኸው ኮፒ ኮድ እለዋለሁ፣ አዲሱን ኮድ። ከዛ ገብቼ እዚህ ጋር ጫና አድርጌ ይዘውና ፔስት እለዋለሁ። ዜን ኔክስት። እንደምታዩት ባይንድ ሰክሰስፉል ይላል። ሴኩሪቲ ሌቭል ሃይ ነው። በቃ ከዚህ በኋላ አካውንታችን ለሀከሮች የማይገለጽም። ከዛም አልፎ አካውንታችን ብንረሳ እንኳን በዚህ ፓስወርድ ሞዲፋይ ባደረግነው ፓስወርድ መመለስ እንችላለን። ፓስወርዱን ብንረሳው እንኳን በስልክ ቁጥራችን እጃችን ላይ ባይኖር እንኳን በኢሜይል አድሬስ አሁን መመለሻ መንገዶቹ በቃ ሰፍተውልናል። ፌስቡክን ባይንድ ማድረግ እንችላለን። በዚህ መንገድ ባይንድ አድርገን አካውንታችን ወደፊት ብንረሳው እንኳን ቶሎ እንድንመልሰው ማድረግ ይቻላል። ቪዲዮውን ላይክ አድርጉት፣ ሼር፣ ሰብስክራይብ አድርጉ።
በቀጣይ መሰራላችሁ ቪዲዮ ካለ ደግሞ ኮሜንት ጋር ሀሳብ አስተያየት አስቀምጡልኝ።